በዚህ እድሜ ቤተክርስቲያንና ገዳም መግባት ሲገባችሁ ገዳምና ቤተክርስቲያን የምታረክሱ ገዳምና ቤተክርስቲያን ክላሽንኮቭ ይዛችሁ እየገባችሁ ገዳምና ቤተክርስቲያን የምትደበቁ አጋንንቶች የደብተራ ስብስብ የሟርተኛ የአስማተኛ ስብስብ 4 ኪሎ ድርሻ ይላሉ። የሰሜን ፖለቲከኛ ጽንፈኛ ሁልሽ ማለት ነው። እድሜ ልካችሁን ትጮሃላችሁ እንጂ እዚች ሀገር ላይ ማለት ነው የፖለቲካ ስልጣን በፍጹም እናንተ የልጅ ልጆቻችሁ በኢትዮጵያ ፖለቲካ ስልጣን ላይ ድርሻ አይደለም። ብልጽግና ፓርቲን ለመደብደብ ብልጽግና ፓርቲን ለማጥፋት ከሻዕቢያ ጋር አብሬ እሰለፋለሁ ብሏል። ይልቃል እዚህ 4 ኪሎ እኔ ሼቻ የሚባል ሻይ ቤት አለች እዚች ጋር እዛ ሁሉ ያገኘዋለሁ። ይልቃል ደህና ነህ እለዋለሁ። እኔ ኢንጂነር ስላልሆነ ኢንጂነርነቱን በምን እንደሆነ ስለማላቅ ይልቃል ነው የምለው። እንደዚህ ይለኛል። ምላሱን እንኳን አውጥቶ አያናግረኝም። ስለ እውነት ነው የምነግራችሁ። ላናዳችሁ ብዬ አይደለም፣ ላበሽቃችሁ ብዬ አይደለም። እኔ የብሽቅ ፖለቲካ አይመቸኝም፣ ግን እነግራችኋለሁ ትክክለኛው። እናንተ ስለ ሻዕቢያ ስትቆረቆሩ እኛ ኢትዮጵያን የምንፈልግበት ቦታ እናደርሳታለን። እመነኝ። የመጀመሪያው አሰብ ላይ ቀይ ባህር ላይ ባንዲራ ከሚተክሉ ኢትዮጵያውያን መካከል በሽቅድድም ከሚገቡት መካከል አንዱ በላይ መንገሻ ነው። አሁን ይህንን ፕሮግራም በምሰራበት ሰዓት ደብረ ጽዮን የሚባል ሰውዬ አስመራ ነው ያለው። አስመራ የኢትዮጵያ መንግስት ኤርትራን የሚያጠቃ ከሆነ ከሻዕቢያ ጋር እንሰለፋለን፣ ሻዕቢያን አናስነካም እያሉ ነው እነ ተፈራ ማሞ። አስቡት። ይሄ ሰውዬ እንግዲህ የኢትዮጵያ ጀርናል ነኝ ብሎ የሚያስብ ሰው ነው። ኢትዮጵያ ጀርናል ያደረገችው ሰውዬ ኢትዮጵያዊ ጀርናል ነኝ ብሎ የሚያስብ ሰውዬ ኢትዮጵያን ከሻዕቢያ ጋር አብረን እንወጋለን፣ ኢትዮጵያ በአሰብ ጉዳይ ንቅንቅ ካለች ኢትዮጵያ ወደ ቀይ ባህር የምትጠጋ ከሆነ ከሻዕቢያ ጋር እንተባበራለን እያሉ ነው ሁሉም የሰሜን ጽንፈኞች። በኢትዮጵያ ስም ወጣቶችን እያስገበሩ ያሉት እነዚህ ናቸው፣ እነ ተፈራ። ሰላም ጤና ይስጥልኝ ክቡራትና ክቡራን። ሰሞኑን እንግዲህ የሰሜን ጽንፈኞች ማለት ነው እድሜ ልካቸውን ኢትዮጵያ 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 ሲሉ ያደጉ እድገታቸው በክፋት የታጨቀ አንድ መልካም ነገር ለኢትዮጵያ አንዲት ጥሩ ነገር ስለ ሀገራቸው አንድ ቀን አውርተው የማያውቁ እድሜ ልክ በጦርነት ተወልደው በጦርነት ያደጉ በጦርነት ከድህነት ወደ ባለጠግነት የተሸጋገሩ ከርሳሞች የሰሜን ጽንፈኛ ፖለቲከኞች ዛሬም ከሻዕቢያ ጎን ነን፣ ከሻዕቢያ ጎን ሆነን ኢትዮጵያን እንወጋለን እያሉ ነው። የኢትዮጵያ መንግስት ኤርትራን የሚያጠቃ ከሆነ ከሻዕቢያ ጋር እንሰለፋለን፣ ሻዕቢያን አናስነካም እያሉ ነው እነ ተፈራ ማሞ። አስቡት። ይሄ ሰውዬ እንግዲህ የኢትዮጵያ ጀርናል ነኝ ብሎ የሚያስብ ሰው ነው። ኢትዮጵያ ጀርናል ያደረገችው ሰውዬ ኢትዮጵያዊ ጀርናል ነኝ ብሎ የሚያስብ ሰውዬ ኢትዮጵያን ከሻዕቢያ ጋር አብረን እንወጋለን፣ ኢትዮጵያ በአሰብ ጉዳይ ንቅንቅ ካለች ኢትዮጵያ ወደ ቀይ ባህር የምትጠጋ ከሆነ ከሻዕቢያ ጋር እንተባበራለን እያሉ ነው ሁሉም የሰሜን ጽንፈኞች። እያንዳንዳቸው እከሌ ከእከሌ ልዩነት የለም፣ ሁሉም ሰብስቦ ማለት ነው። ሁሉም የሻዕቢያ ገረዶች ናቸው፣ ሁሉም የሻዕቢያ አሽከሮች ናቸው፣ ሁሉም ለሻዕቢያ ነው የሚሰሩት። እያንዳንዳቸው በምን አይነት ስሌት በምን አይነት ሂሳብ በምን አይነት ሁኔታ ነው አንድ የኢትዮጵያ ጀነራል የነበረ ሰው ሻዕቢያን አላስነካም ለሻዕቢያ እሞታለሁ የሚለው? አያችሁ፣ እነዚህ ሰዎች ናቸው ኢትዮጵያዊ ብለን ስንጠራ የነበርናቸው። እነሱም ኢትዮጵያዊ ነን ብለው ዛሬም በኢትዮጵያ ስም ወጣቶችን እያስገበሩ ያሉት እነዚህ ናቸው እነ ተፈራ። ሰሞኑን ወልዲያ ላይ በወልዲያ አካባቢ በተካሄዱት ግጭቶች በላይነሽ አመዴ እንዳለ ረሚም ያደረገችው አንድ ሳይቀር አንድ ለወሬ ነጋሪ የተረፈ የለም። እነ ተፈራ ግን አሉ ዛሬ የሻዕቢያ ተላላኪዎች ሆነው ዛሬም ስለ ኢትዮጵያ ይቆረቆራሉ በእነሱ ቤት ማለት ነው። ስለዚህ ሁሉም የሰሜን ጽንፈኛ የተባለ ጠቅላላ ማለት ነው አሁን ላይ በትክክል እውነቱን ልንገራችሁ፣ አሁን ያለውን ስርዓት አሁን ኢትዮጵያ ውስጥ ያለውን መንግስት የሚቃወሙ ሁሉ ማለት ነው ስለ እውነት ነው የምነግራችሁ ኢትዮጵያዊ አይደሉም።
እነዚህ ሰዎች ኢትዮጵያዊ ሊሆኑ አይችሉም። ደብረጽዮን ዛሬ አሁን ይህንን ፕሮግራም በምሰራበት ሰዓት ደብረጽዮን የሚባል ሰውዬ አስመራ ነው ያለው። አስመራ ፈጣሪ ያሳያችሁ። ትላንትና ሻዕቢያ ጨፈጨፈን፣ የብልጽግና ፓርቲ ሻዕቢያን ጋብዞ አስጨፈጨፈን፣ ይህን ያህል ሴት ተደፈረ፣ እንደዚህ ተደረገ ሲሉ የነበሩ ሰዎች ዛሬ ሄደው ለእነ ኢሳያስ አፈወርቂ እየሰገዱ ነው። እኔ 4 ጊዜ ሄጃለሁ በክብር ኤርፖርት ስገባ፣ አስመራ ኤርፖርት ስገባ 300 እና 400 ሰው ነው አበባ ይዞ የሚጠብቀኝ ለሰላም ስለሚሄድ ማለት ነው። እነ ደብረጽዮን ተደብቀው ነው የሚገቡት አስመራ። ዛሬ ተደብቀው ተሽሎክልኮ ይገባሉ። እያንዳንዷ መረጃ አለችን፣ በቂ መረጃ አለኝ። ዛሬ ደብረጽዮን የሚባል ሰውዬ አስመራ ነው ያለው ዛሬ። ይሄ ነው መሬት ያለው ሀቅ። እነዚህ ናቸው ኢትዮጵያ 4 ኪሎ እንደርሳለን፣ 4 ኪሎ እንመጣለን። 4 ኪሎ እናንተ አይደላችሁ፣ የእናንተ የልጅ ልጆች 4 ኪሎ ነው ያረግጧትም። እርግጠኛ ሆኜ እነግራችኋለሁ፣ 100% እነግራችኋለሁ። የሰሜን ተኩላዎች፣ የሰሜን ቀበሮች ብጮሁ የምታመጡት ነገር የለም። ትክክለኛ የኢትዮጵያ ልጆች ትክክለኛውን ቦታ ይዘውታል። መሪውን የያዙት የኢትዮጵያ ልጆች ናቸው። ወደዳችሁም ጠላችሁ። አብይ ገና 1000 ዓመት ይገዛሃል። ገና መሻየ አላየም? በቀደም ሞስኮ ላይ ከበውት ሲያናግሩት አውሮፓውያኑ፣ የአውሮፓ መሪዎች ታላላቆቹ ከበውት መሀላቸው ከበው ቁጭ አድርገውት ሲንቀባረርና ሲንጎማለል አላየም? አብይ አህመድን እድሜ ልካችሁን እየጨሳችሁ እድሜ ልካችሁን እርድ ብን እያላችሁ ትቀጥላላችሁ። እንደነገርኳችሁ ነው። የልጅ ልጆቻችሁ በኢትዮጵያ ፖለቲካ 4 ኪሎ ገብተው የኢትዮጵያ ጠቅላይ ሚኒስትር አይሆኑ አይደለም። እናንተ በዚህ እድሜ ያላችሁ፣ በዚህ እድሜ ቤተክርስቲያን እና ገዳም መግባት ሲገባችሁ ገዳምና ቤተክርስቲያን የምታረክሱ፣ ገዳምና ቤተክርስቲያን ክላሽንኮቭ ይዛችሁ እየገባችሁ ገዳምና ቤተክርስቲያን የምትደበቁ አጋንንቶች፣ የደብተራ ስብስብ፣ የሟርተኛ የአስማተኛ ስብስብ 4 ኪሎ ድርሻ አይላክም። ለምን ካልከኝ እኔ በላይ መንገሻና እንደኔ አይነት ጀግና ኢትዮጵያውያን እዚህ ሀገር ላይ ተወልደናል። እዚህ ሀገር አሁን ትክክለኛው ጥያቄ፣ ትክክለኛው ትውልድ፣ ትክክለኛው ሁናቴ ላይ ነው ያለው ኢትዮጵያ። በቃ ንቅንቅ የለም። ስለ እውነት ነው የምነግራችሁ። ላናዳችሁ ብዬ አይደለም፣ ላበሽቃችሁ ብዬ አይደለም። እኔ የብሽቅ ፖለቲካ አይመቸኝም፣ ግን እነግራችኋለሁ ትክክለኛው። እናንተ ስለ ሻዕቢያ ስትቆረቆሩ እኛ ኢትዮጵያን የምንፈልግበት ቦታ እናደርሳታለን። እመነኝ። የመጀመሪያው አሰብ ላይ ቀይ ባህር ላይ ባንዲራ ከሚተክሉ ኢትዮጵያውያን መካከል በሽቅድድም ከሚገቡት መካከል አንዱ በላይ መንገሻ ነው። ምክንያቱም እኔ በላይ መንገሻ ኢትዮጵያዊ ስለሆንኩ፣ ኢትዮጵያዊ ደግሞ ያላትን ነገር ያደርጋል። የጀመርናትን ነገር እናሳካለን። አብይ አህመድ የሚባል እናንተ 365 ቀን ስሙን እያነሳችሁ የምትሳደቡት ልጅ በምንም ተአምር ማለት ነው፣ በምንም ተአምር አይደለም የጻፋትን አይደለም የተናገራትን ያሰባትን ነገር ተግባራዊ የሚያደርግ ልጅ እንደሆነ ታውቁታላችሁ። እኛ አሁን ከአብይ ጎን ነን። አብይ ሺህ ጥፋት ቢያጠፋ፣ አብይ የፈለገ ጥፋት ቢያጠፋ ማለት ነው ከአብይ ጎን ነን። በቃ ግልጹን እንንገራችሁ። እኔ የምናገረው በነገራችን ላይ የበላይ መንገሻ ስሜት ብቻ እንዳይመስልህ። እንደኔ አይነት በጣም ቆራጥ በሚሊዮን የሚቆጠሩ ኢትዮጵያውያን ድምፅ ነው የተናገርኩ ያለሁት። የኢትዮጵያ ድምፅ ነው ይሄ። እናንተ ሻዕቢያን አናስነካም ስትሉ የኢትዮጵያን ባንዲራ አረንጓዴ፣ ቢጫ፣ ቀይ ልሙጡን ይዛችሁ ማለት ነው። እኛ ትክክለኛውን የኢትዮጵያን ባንዲራ ይዘን ማለት ነው የምንፈልገውን እናደርጋለን። ሞስኮ እንገኛለን፣ ጄኔቫ እንገኛለን፣ በርን እንገኛለን፣ ዋይት ሃውስ እንገኛለን። የትኛውን ቦታ ላይ ተለምነን ነው የምንገኘው። ተለምነን ሽፍቶች አይደለንም፣ ባንዳዎች አይደለንም፣ ጠንቋዮች አይደለንም፣ አስማተኞች አይደለንም፣ በድግምት የምናምን አይደለንም። በፈጣሪ የምናምን ንጹህ ኢትዮጵያውያን ወደፊት እንቀጥላለን። ምንም የሚያስቆመን ነገር የለም። መንገዱ ሁሉ ክፍት ነው። ምክንያቱም በቅንነት ነው የምንሄደው። በቃ ለሁላችሁ ነው ነገር። ይሄ አውሮፓ አሜሪካ ላለው ጠቅላላ ኢትዮጵያ ለምትሉት አሁን ላይ ብልጽግና ፓርቲን እያነሳችሁ ስሙን የምትጠሩ የምትሳደቡ፣ መከላከያውን የምትሳደቡ ጠቅላላ ማለት ነው እናንተ ኢትዮጵያውያን አይደላችሁም። በቃ ትክክለኛ ኢትዮጵያውያን ሀገሪቱን እየመሩ ነው። በቃ ይሄ ነው መሬት ላይ ያለው ሀቅ። ስለ እውነት ነው የምነግራችሁ። ካሁን በኋላ 1000 ዓመት ልጽፍ ትችላለህ ቁጭ ብለህ፣ 1000 ዓመት ልታወራ ትችላለህ፣ 1000 ዓመት ልትቀባጥር ትችላለህ፣ 1000 ዓመት የሰው ስም ልታጠፋ ትችላለህ። በኢትዮጵያ ፖለቲካ ግን ድርሽ አትሉ። እመኑ፣ ፊት አታረጉም። እዚህ ሀገር መታችሁ ይሄንን ህዝብ ይሄንን ሀገር መምራት አትችሉ።
ምክንያቱም እዚህ ያለው ዶክተር፣ ፕሮፌሰር፣ ኢንጂነር ነው። አክቲቭ የሆኑ ልጆች ነው ያሉት እዚህ ሀገር ላይ። እዚህ እኔ 4 ኪሎ ነው ያለሁት። 4 ኪሎ ወጣ ብለህ ዝም ብለህ ዶክተር ካልክ 30-40 ሰው ወደኋላ ዞሮ ያይካል። ዝም ብለህ በግምት ዶክተር ካልክ፣ ፕሮፌሰር ካልክ 50 ሰው ዞሮ ያይካል። እንደዚህ 4 ኪሎ እዚህ ዩኒቨርሲቲ አካባቢ ጠጋ ካልክ እዚህ ሀገር የተማረ ህዝብ ያለበት ነው። ፖቴንሻል አለ፣ አቅም፣ ሁሉ ነገር ያለበት ሀገር ነው። ስለዚህ ብጮው አሁን ተፈራ ማሞ የሚባል ሽማግሌ በ80 ዓመቱ ከሻዕቢያ ጎን ነን። ድሮም ሻዕቢያ ነበራችሁ። ድሮም ሻዕቢያ ነው። የሰሜን ፖለቲከኞች አብዛኞቹ የሻዕቢያ ግርፍ ናቸው። ለሻዕቢያና ለወያኔ መንገድ እየጠረጉ ነው አዲስ አበባ ያመጧቸው። ወያኔና ሻዕቢያ የት ያውቃሉ? መንገድ እየከፈቱ ያመጧቸው እነዚህ ሰዎች ናቸው። ዛሬ አብይን የሚሳደቡት እነዚህ ሰዎች ናቸው። በነገራችን ላይ አይደለም ጠቅላይ ሚኒስትር አብይን፣ በላይ መንገሻን የመተቸት ሞራል የላችሁ በምንም አይነት ሂሳብ። በምንም ስለ እውነት ነው የምነግራችሁ። በመላው ዓለም ያለው የኢትዮጵያ ፖለቲከኛ ጠቅላላ ማለት ነው። እኔ አንድ ተራ ኢትዮጵያዊ ነኝ። እኔን አትመጡኝም። እኔን መተቸት አትችሉ። እኔን በላይ መንገሻን አይደለም ጠቅላይ ሚኒስትር አብይ። በቃ ትክክለኛው ነገር የተሰራ ስለሆነ ትክክለኛው ነገር እንዳይካሄድ ነው አይደል? ስለ አባይ እኮ 1000 ጊዜ ጻፋችሁ። አባይ አልተገደበም፣ አባይ ተሽጧል፣ አባይ ቅብር ጥሶ ሆኗል፣ አባይ ምን ጥሶ ሆኗል። አሳየክ ይኸው ጀግናው። እና ቀጥሎ ያለው ነገር ማድረግ ያቅተዋል። ከአባይ የሚከብድ ፕሮጀክት የለንም። በቃ ትልቁ ፕሮጀክትን አሳክቷል አብይ አህመድ የሚባል የጀግና ልጅ። ስለዚህ በሚሊዮን የምንቆጠር አብይ አህመዶች አለን እዚህ ሀገር ላይ እነግራቸዋለን። በነገራችን ላይ ኢትዮጵያውያን እንደዚህ መናገራቸው ጥሩ ነው። እኛ በፊትም ስንናገር ነበር፣ እነዚህ ሰዎች ኢትዮጵያውያን አይደሉም፣ እነዚህ ሰዎች ተላላኪ ናቸው፣ እነዚህ ሰዎች ለገንዘብ ነው፣ እነዚህ ሰዎች ለችጋርና ለከርሳቸው ነው ብለን ስንናገር ያልተቀበላችሁን አላችሁ። አሁን እነሱ ሲናገሩ ስትሰሙ ነው የምታምኑት። ነገ ደግሞ ከዚህ የባሰ ነገር ሲናገሩ ትሰማላችሁ። ነገ ኢትዮጵያን ሙሉ በሙሉ እናፈርሳለን ይላሉ። እመኑ። የእነሱ መፈክር የኢትዮጵያ ሕዝብ ምስኪን ታሰረ፣ ተደበደበ፣ ምናምን በድሮን ኢትዮጵያ መነገጃ ነች። ፒኤልሲ ነው የእነሱ አክሲዮን ካምፓኒ ነው ያላቸው። ይሄ ፕራይቬት ሊሚትድ የሚባል ነገር አለ እዚህ ሀገር ላይ የሚቋቋሙ እንደዛ በሉት። በቃ ገንዘብ ማግኛ ነው፣ ስራ ነው፣ ቢዝነስ ላይ ናቸው። ኢትዮጵያን በፍጹም አያውቋትም። ስለ እውነት ነው የምነግራችሁ። ሀገሩን የሚያውቅ ኢትዮጵያዊ እንዴት በምን አይነት ሂሳብ ከሻዕቢያ ጋር ይተባበራል? ይልቃል ምንድን ነው ያለው? ብልጽግና ፓርቲን ለመደብደብ፣ ብልጽግና ፓርቲን ለማጥፋት ከሻዕቢያ ጋር አብሬ እሰለፋለሁ ብሏል ይልቃል። እዚህ 4 ኪሎ እኔ ሼቻ የሚባል ሻይ ቤት አለች እዚህ ጋር፣ እዛ ሁሌ ያገኘዋለሁ። ይልቃል ደህና ነህ እለዋለሁ። እኔ ኢንጂነር ስላልሆነ ኢንጂነርነቱን በምን እንደሆነ ስለማላቅ ይልቃል ነው የምለው። እንደዚህ ይለኛል። ምላሱን እንኳን አውጥቶ አያናግረኝም። ዛሬ ይህ ሰውዬ የኢትዮጵያ መንግስት ርሁሩና የዋህ ምንም አያመጣም ብሎ በቦሌ ሄዶ እዛ ያለበት አውሮፓ ይሁን አሜሪካ የሚለፈልፈውን ነገር ሰምታችኋል። ከሻዕቢያ ጋር እሰለፋለሁ ይልቃል። ለዚህ ነው የሰሜን ፖለቲከኞች ጽንፈኞቹ የሰሜን ደግሜ እነግራችኋለሁ። በራሴ የምተማመን ኢትዮጵያዊ ነኝ። የምትጠይቀው እኔ ነኝ። የሰሜን ፖለቲከኛ ጽንፈኛ ሁልሽ ማለት ነው እድሜ ልካችሁን ትጮሃላችሁ እንጂ እዚች ሀገር ላይ ማለት ነው የፖለቲካ ስልጣን በፍጹም እናንተ የልጅ ልጆቻችሁ በኢትዮጵያ ፖለቲካ ስልጣን ላይ ድርሻ አይደሉም። ምክንያቱም ታሪካችሁ የባንዳነት ታሪክ ስለሆነ የባንዳ ልጅ ደግሞ በኢትዮጵያ ፖለቲካ ውስጥ መጥቶ እጁን አያስገባትም። የመጨረሻ እነግራችኋለሁ። የኢትዮጵያ ልጆች ጠቅላላ ተሰብስበን እቺን ሀገር እየመራን ነው። አሁን አንዱ ምን ነኝ ይሄን ሀገር እየመራው ካሉት ኢትዮጵያውያን መካከል አንዱ ነኝ። በቃ ለዚህ ነው ክላስ አለኝ የምላችሁ። ለዚህ ነው ከናንተ ጋር መደመር አልችልም፣ ከናንተ የተሻለ አቅም አለኝ ብዬ የምናገረው ለዚህ ነው። እኔ እኮ ኢትዮጵያ ውስጥ ነው ያለሁት። አስቡት፣ እኔ አውሮፓ ወይም አሜሪካ እንደናንተ ብኖር ምን አይነት ሌተስት የሆኑ ፕሮግራሞች እንደምሰራ፣ የወረቀቶችን በምን አይነት ሁኔታ እንደምቀይር፣ ፕሮፋይሌን የት እንደማደርሰው እግዚአብሔር ያሳያችሁ። ይሄ ሽካል፣ ይሄ ጉቶ የማይንቀሳቀስ ኃይለ ሥላሴን ሲሳደብ የነበረ፣ መንግስቱ ኃይለማርያም ሲሳደብ የነበረ፣ መለስን ሲሳደብ የነበረ፣ ኃይለማርያም ሲሳደብ የነበረ፣ አብይን ሲሳደብ የነበረ ነገ ኢትዮጵያን መላእክቶች ይምሩ ቢባል መላእክቶችን የሚሳደብ ነው። እግዚአብሔርን የሚሳደቡ ሰዎች ናቸው እነዚህ ሰዎች። ስለዚህ የእናንተ ኢትዮጵያዊነትን እኔ ኢትዮጵያዊ ነን ብላችሁ ስታወሩ አለማፈራችሁ ይገርመኛል። አንድ ኢትዮጵያዊ የፈለገ ነገር ቢመጣ
ከሀገሩ ጋር ነው የሚቆመው። የሀገሩ መንግስት የፈለገ ደካማ ቢሆን፣ የፈለገ አስቸጋሪ መንግስት ቢሆን፣ የፈለገ አምባገነን ቢሆን በሀገሩ ጉዳይ ላይ ከኢትዮጵያ ጋር ነው የሚቆመው፣ ከፓርቲ ጋር አይደለም። ስለዚህ እነዚህ ሰዎች ጠቅላላ ኢትዮጵያዊ አይደሉም። እኔ ኢትዮጵያዊነት ሰጪም ነሽም አይደለሁም፣ ግን ኢትዮጵያዊ አይደሉም። በቃ ኢትዮጵያዊ የሆነ ሰው እኮ በተአምር እንዲህ በመጋዝ ብሰነጥቀው ሀገሩን አይክድም። ከጠላት ጋር አብሮ ሰልፎ ኢትዮጵያን አይወጋም። ይሄ ነው መሬት ላይ ያለው። ስለዚህ እድሜ ልካችሁን ትደክማላችሁ። ስራ የተሰራ ነው፣ እዚህ ሀገር የተሰራ ነው፣ ተጨባጭ ስራ። ምዕራባውያኑ በደንብ ያዩት ስራ አለ፣ ዓለም ሁሉ ያየው ስራ አለ። ምንም አታመጡ። እንኩሮ ነው በቃ። ከዚህ ዘለለ ታሪክ የለውም። 4 ነጥብ። ተሰናበትኳችሁ። ክቡራትና ክቡራን፣ የኢትዮጵያ ድምፅ ከተመቻችሁ ሰብስክራይብ ብታደርጉ ደስ ይለኛል። ካልተመቻችሁ ደግሞ መብታችሁ ነው። የተመቻችሁ ሰብስክራይብ አድርጉ፣ ለወዳጅ ዘመዶቻችሁ ሼር አድርጉ፣ ሀሳብ አስተያየታችሁን ጻፉልን። ሁሌም ከኛ ጋር አብሮ መስራት የሚፈልግ ካለ ደግሞ በሩ ክፍት ነው። በአጠቃላይ ሁሉ ነገር በመልካም ሁኔታ ላይ ይገኛል። ሰሞኑን የኢሬቻ በዓል ይከበራል። ለበዓሉ ደግሞ እጅግ ከፍ ያለ መስተንግዶ እና ዝግጅት አዲስ አበባ ላይ እየተካሄደ ይገኛል። እንግዲህ ይህም የሚያበሳጫችሁ እንዳላችሁ እናውቃለን። የመንጫጫት መብታችሁ ነው። ኢሬቻ በደንብ ተደርጎ ይከበራል በኦሮሞ ሕዝብ ዘንድ፣ እኛም እናከብራለን። ሌሎች ኢትዮጵያውያንም አብረን ከኦሮሞ ወንድሞቻችን ጋር በዓሉን እናከብራለን። ይሄ ነው መሬት ላይ ያለው ሀቅ። ተሰናበትኳችሁ። በላይ መንገሻ ነኝ ከአዲስ አበባ ኢትዮጵያ። እግዚአብሔር ኢትዮጵያን ይባርክ። አሜን።